ከ3 ቀናት በኋላ በመስከረም 20 በኢትዮጵያ አቆጣጠር ምርጫ ይካሄዳል። የስድስተኛው ዙር ሀገር አቀፍ ምርጫ በሶማሌ ክልል ላይ ይካሄዳል። ዝርዝር ጉዳዮችን እናነሳለን፣ የምርጫው ሂደት ምን እንደሚመስል። ግን ለመግቢያ ያህል ምርጫው በራሱ በመዘግየቱ እየተነሱ ያሉ ቅሬታዎች አሉ። አሁን መስከረም 20 ላይ ነው የሚደረገው። እንደሚታወቀው ኦሮሞ የፌዴራል መንግስት ምስረታ መስከረም 24 ነው የሚደረገው እና በዚህ ላይ የተለያዩ ቅሬታዎች እየተነሱ ነው ያሉት እና ከእሱ እንጀምርና ወደ ሌሎች ጥያቄዎች እንሄዳለን። ልክ ነህ። እንደ ማስታወሰው ከዚህ በፊት ኢህአዴግን ወደ ፒፒ ለማሸጋገር እንደ አንድ ትልቅ ምክንያት ሆኖ ሲቀርብ የነበረው የጠረፋማ ክልሎች ተሳትፎ በተለይ ሀገሪቱን የመምራት እድላቸው ወይም የውሳኔ ሰጪነት እድላቸው በጣም የጠበበ ነው እና ፒፒ መቋቋሙ ለሶማሌ፣ ለአፋር፣ ለቤኒሻንጉል እና መሰል አካባቢ ተወላጆች ጠቅላይ ሚኒስትር እንዲሆኑ እድል ይሰጣቸዋል የሚል እንደ አንድ መነሻ ተደርጎ ነበር ፒፒ የተቋቋመው። እንደ አጋጣሚ አሁን የምናየው ምርጫው መዘግየቱ፣ መንግስት ደግሞ በጥቅምት 24 ላይ ነው የሚቋቋመው። ያ ማለት ቢያንስ ከ5ቱ አጋር ከሚባሉ ድርጅቶች ውስጥ በወቅቱ ከዚህ በፊት ይባል የነበሩት በዚህ በመንግስት ምስረታው ላይ ሪፕሬዘንቴሽን የላቸውም ማለት ነው። ያ ማለት እንኳን ጠቅላይ ሚኒስትር ተወዳድሮ የማግኘት እድል ይቅርና ሀገሪቱ በተለይ የፌዴራሉን መንግስት ምስረታ ላይ ተሳትፎ አለመኖር የራይት ቱ ሰልፍ ዲተርሚኔሽን በህገ መንግስት የተሰጣቸውን፣ ምክንያቱም ራስን የማስተዳደር እድል በብዙ እርከኖች ነው የሚገለጠው፣ ከቀበሌ ጀምሮ እስከ ፌዴራል ድረስ ነው። ስለዚህ ዋናውና ትልቁ አብዛኛው ጉልበትና ስልጣን ባለበት አካል ላይ የራሳቸው ኢንደራሴዎች በሌሉበት መመስረቱ በጣም ተገቢ እንደማይሆን ነው በብዙዎቹ እየተወራ ያለው። በህጉ ደረጃ ወይም በፕሮሲጀሩ ይቻላል። አብላጫ ያገኘው ፖለቲካል ፓርቲ የራሱን አብላጫ ተጠቅሞ መንግስትን የመመስረት እድል አለው። ነገር ግን ይሄ በኔሽን ሰልፍ ዲተርሚኔሽን ላይ የተመሰረተ ፌዴራሊዝም ነው። ስለዚህ ኢንታየር ኔሽን በዚህ በመንግስት መስረታ ላይ አለመኖሩ፣ ለምሳሌ አንድ ወረዳ አንድ ዞን ቢሆን ኖሮ በምርጫው መዘግየት ምክንያት ኢንደራሴዎችን ያላከው ኦኬ ሊሆን ይችላል። ነገር ግን ይሄ እዚህ የምናወራው ኔሽን ነው፣ ኢንታየር ሪጅን ነው የምናወራው። የሶማሌ ክልልን፣ የሐረሪን፣ የትግራይን፣ የቤኒሻንጉልን ከ9ኙ 4ቱ ማለት ነው። ያ የራሳችንን ፌዴራሊዝም እና የክልሎችን የመውሰን አቅምን በብዙ መልኩ ኢንቱ ኩዌስችን ማርክ ውስጥ ያስገባ ይመስለኛል እኔ ሳየው። በዚህ ወደ ምርጫው እንግባ። ብዙ ዝርዝር ነገሮች ማንሳት እንችላለን። አንደኛው ምርጫው ራሱ የተራዘመበት ምክንያት፣ ወደ መስከረም 20 የሄደበት ምክንያት እንደሚታወቀው ብዙ እንትኖች ነበሩ፣ የማጭበርበር ሙከራዎች ነበሩ። በተለይ በካርድ አሰጣጥ ምርጫ ቦርድ ራሱ እውቅና የሰጠው ማለት ነው። ነገር ግን አሁንም እነዛ ችግሮች አልተፈቱም በሚል በተከታታይ ምንድን የሆነው ያለፈው ሳምንት ነፃነትና እኩልነት ፓርቲ በክልሉ ይመስለኛል 3ኛ ነበረ ብዙ እጩ በማቅረብ እሱ ራሱን አገለለ። ቀጥሎ ኢዜማም ያሉ ችግሮች ስላልተፈቱ ብሎ ራሱን አገለለ። አሁን ትናንት ደግሞ ኦብነግ የሰጠው መግለጫ አለ። ኦብነግ ለሰጠው መግለጫ የክልሉ መንግስትም ሌላ የመግለጫ ምላሽ ሰጥቷል። እነዚህ ሶስቱም ድርጅቶች ኦብነግን ጨምሮ ነፃነትና እኩልነት እንዲሁም ኢዜማ የምርጫው ሂደት ሙሉ ለሙሉ የተጭበረበረ እና ታማኝነት ማይጣልበት፣ እምነት ማይጣልበት ነው በሚል ነው ለቀው እየወጡ ያሉት እና ምንድን ነው የምርጫው ሂደት ምንድን ነው የሚመስለው? ክልል ውስጥ ያለው ሁኔታ ምን ይመስላል? እንደምታውቀው በኢትዮጵያ ውስጥ ላለፉት 50 ዓመት የኢህአዴግም የደርግም ሀገር የምትመራው አንድ ፖለቲካል ፓርቲ ነው። ክሌማቸው የፈለገ ሊሆን ይችላል። ያው ደርግም አንዳንዴ ምርጫ አካሂዶ ተመርጫለሁ የሚል እንትንን ያቀርብ ነበረ። ኢህአዴግም አንድ 5 ጊዜ ምርጫ እንትን ብሎ ተመርጫለሁ የሚል በኮታንኮት ላስቀምጠው እንትን ይከራከር ነበረ። ሌጂቲሜሲው ድራይቭ የሚያደርገው ህዝብ ስለመረጠኝ ነው የሚል ክርክር አለው ሁሌ። ነገሩን ግን ገለጥ አድርገህ ስታየው
ህዝባዊ ተቋማት የሚባል ነገር የለም። ሁሉም አንድ ድርጅት ነው። የሰራተኛው ፓርቲ ነው በደርግ ጊዜ። ከመንግስትም ከህዝብም ከህግም በላይ ነው ያ ድርጅት። በኢህአዴግ ዘመንም ብዙ ፌደራል ህገ መንግስት ላይ የተለያዩ ስትራክቸርስ ጥሩ አድርጎ ያስቀመጠ ቢሆንም በአጠቃላይ ነገሮችን ወደ ጎን ተትቶ በምትኩ የድርጅት መዋቅር የበላይነትን ያገኘበት ነበር። መንግስት ወይንም ህዝባዊ ተቋማት ሮላቸው የነበረው ያው የድርጅት አባላት መጦሪያ ተቋም ሆነው ነበር እንጂ ህዝብን የማገልገል ፌር የመሆን አገልግሎት የመስጠት በተለይ መንግስትን አካውንትብል አድርጎ የመቆጣጠር አቅም አልነበራቸው። ፓርቲው ያለውን ነገር ተፈጻሚ ይሆናል ኖ ማተር ዋት። ስለዚህ ምርጫ በሚታካሄድበት ወቅት ስራውን ያለ መንግስት ማካሄድ አንችልም። ምክንያቱም የምርጫው ሰላማዊነት የሚቆጣጠረው በመንግስት ነው። አሁን ያለው ነገር ምንድን ነው? ድርጅቱና መንግስት ልክ እንደ ከዚህ በፊቱ ማለት ነው ያለፉት 50 ዓመት የነበረው ታሪክ ተመሳሳይ ነው የሆኑት። ተመሳሳይ ሳይሆን ኦልሞስት መንግስት ማለት ያው ድርጅቱ ነው። ስለዚህ አጠቃላይ የስቴት ማሽነሪውን እንዳለ ለራሱ ጥቅም ምርጫውን የበላይነት እንዲያገኝ አትሂዝ አሁን ዲስፖዛል ያደረገበት ሁኔታ ነው የተፈጠረው። ከሞላ ጎደል 80% ማለት እችላለሁ ለህዝብ መታደል የነበረባቸው የምርጫ ካርዶች በፓርቲ እጩዎች እጅ ናቸው። ስለዚህ ምርጫው ከአንድ ጆንያ ወደ አንድ ጆንያ የመገልበጥ ስራ ነው እንጂ ህዝብ ሰልፍ ገብቶ ምርጫ የሚያደርግበት የራሱን እንትን የሚያደርግበት እድል የለውም። አሁን ደግሞ እነዚህ ድርጅቶች ከቦታው መውጣታቸው ምርጫ ለማለት ራሱ፣ ምክንያቱም ምርጫ የሚመረጥ ነገር አለ፣ አማራጮች አሉ ማለት ነው። አማራጭ በሌለበት አንድ ድርጅት ብቻውን ያው የኮሮጆ ተፋውን ያካሄዳል። በነገራችን ላይ እኔ የሶማሌ ክልሉን አይደለም እዚህ ላይ አሁን ቅድም ያልኩ ካሬክተርስ ሶማሌ ክልል ብቻ ናቸው ቢያል ነገር ሌሎች አካባቢዎችም ተመሳሳይ ስራዎች ናቸው የተደረጉት። ምናልባት የስራ ባልደረባ አለ እዚህ በምርጫው ላይ የተሳተፈ አፋር ውስጥ ተመሳሳይ ስራ ነው የተፈጸመው። ኦሮሚያ ክልል ውስጥ 179 የፓርላማ አባላት ናቸው እንደራሴዎች ናቸው ለፌደራል የሚላኩት የህዝብ ተወካዮች። እዛ ላይ ስንቱ ነው ውድድር የተደረገበት? ቁጥራቸው 5ም 6ም የሚሆነው አይመስለኝም። ሙሉ በሙሉ አንድ ድርጅት ብቻውን ተወዳድሮ ያው ያችን ኮሮጆ ወጥፎ አባላትን ያሰለፈበት ሁኔታ ነው ያለው። ስለዚህ አጠቃላይ አሁን ምን መሰለ ትልቁ ችግር አድርጌ የማየው የኢትዮጵያ ህዝብ ሶማሌ ክልል ብቻ አይደለም፣ ሌሎች ቦታዎችም ብዙ ለፍተዋል። ለአንድ 3 ዓመት ያህል የኦሮሚያ ህዝብ ባደረገው ፕሮቴስት ሰላማዊ ሰልፍ ከ5000 ሰው በላይ እንደሞተ ነው። 100,000 አካባቢ ሰው ለእስርና ለተለያዩ ነገሮች እንደተጋለጠ ነበረ። ይሄ ለዚህ ነበር የታገል ነው። ያ ሁሉ እንግልት 30 ዓመት የፈጀው መታሰር፣ መሞት፣ በረሃብ የማለቅ ጉዳይ ከአንድ የኮሮጆ ተፋ ፓርቲ ወደ ሌላ የኮሮጆ ታፊ ፓርቲ መተላለፍ ነበረበት ወይ? ለጦርነት ነበረ ወይ? ለእርስ በርስ የመጋደል ጉዳይ ነበረ ወይ? ይሄ ነው ጥያቄው። ምክንያቱም በጣም ኃይለኛ የሆነ በህዝብ አስታኮ የሚነገሩ ውሸቶች አሉ። ማንም ሰው የህዝብ ጥያቄ ኦሮሞን ፕሮቴስት ወደ ኋላ ተመልክቶ ማየት ይችላል። የሶማሌን ፕሮቴስት ማየት ይቻላል፣ ወይም ያደረጉት ውጊያ። የደቡብ ህዝብን እንዳለ መመልከት ትችላለህ። ሲዳማውን፣ ወላይታውን፣ ሌሎቹም ጠቅላላ እጅ አጣምሮ በየቦታው የቻለውን ያህል ያንን ሪፕሬሲቭ የሆነ መንግስትን ለመቅረፍ የታገለው ህዝብ አንድም ቀን ህገ መንግስቱን ካልተሻረልኝ ሲሉ ሰምቼ አላውቅም። ይተግበርልኝ ግን ሲሉ ሰምቻለሁ። ዛሬ ምንድን ነው እየተከሰተ ያለው?
ተመሳሳይ ፎርሙላ ተከትሎ የድሮዎቹ ያስመስሉ ነበር። ምርጫው ሊሸነፉ አካባቢ ሲያዩ አንዳንድ የእርምት እርምጃዎችን ነበር የሚወስዱት እንጂ አት ኢትስ ፌስ ቫልዩ እንደዛ ሲታይ እኔ አሁን 2 ምርጫዎችን ነው የተሳተፍኩት። በጣም ብዙ ችግሮች ነበሩ የሚታዩት፣ ግን እንደዚህ ያፈጠጠ ነገር አይቻልም። እና በአጠቃላይ የሰላምም የዲሞክራሲም የነፃነትን መኖር በዚች ሀገር ወሳኝነት አለው። ምርጫው ደግሞ በእንዲህ አይነት ሁኔታ መቋጨቱ አሁን ከሚካሄደው ሲቪል የበለጠ ሌሎች መዘዞችን ይዞ እንደሚመጣ ነው የኔ ግምት።